በቅድሚያ ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ ስለምታበረታቱኝ ስለምትደግፉኝ ቪዲዮዎችንም እያያችሁ አስተያየት ስለምትሰጡኝ በጣም ከልብ አድርጌ አመሰግናችኋለሁ። የምሰሚው አካል ነኝ። የእናንተ እኔ ሰፖርት ማድረግ ሰብስክራይብ ላይክ ሼር ስታደርጉልኝ ምንድነው እኔ ሞራል እንዲኖረኝ ያደርጋል እና ሞራል ኖሮኝ የተሻለ ስራ ለእናንተ የሚመጥን ስራ እንድሰራ ስለሚያነሳሳኝ እና በሙሉ ኃይሌ ወደፊት አሪፍ አሪፍ ስራዎችን እንድሰራ ስለሚያግዘኝ በጣም አመሰግናችኋለሁኝ። እንግዲህ ከዚህ በመቀጠል አንዳንድ ሀሳቦችን እያነሳን እንቀጥላለን። ያው እንደነገርኳችሁ ነው። ቪዲዮውን ላይክ በማድረግ ጀምሩት። አብራችሁን ቆዩ። እንግዲህ ብዙ ሰዎች አሁን ላይ በተለይ ተናጋሪዎች በዝተዋል። በሃይማኖቱም ዙሪያ በቃ ጠያቂው መላሹ በጣም በርካታ ነው እና የሆነ ውዥንብር ወደ ማድረግ ሰው ውስጥ ያስገባል ማለት ነው። ሁሉም ሰው ጥያቄ ይሆናል። ሁሉም ሰው መላሽ እኔ አውቃለሁ የሚለው በዝቷል እና እንዴት አድርገን ከዚህ ማህበረሰብ ጋር መጓዝ እንዳለብን፣ የትኛውን መልስ መመለስ እንዳለብን፣ የትኛውን ማዳመጥ እንዳለብን ግራ ስለገባን እኛ ልዩነቱ ራሱ የሃይማኖት ልዩነቱ ራሱ በጣም ሰፊ እየሆነ መጥቷል ማለት ነው። ስለዚህ የሰው ልጅ ለምንድን ነው ራሱ የሚያምነውን ነገር ብቻ ይዞ እንደማይጓዝ አሁን ግዴታ የሆነ ሰው እሱን ለመደገፍ የእሱ ሃይማኖት ተከታይ መሆን አለባችሁ። ከሃይማኖቱ ደግሞ እስቲ አመለጥን ስንል ደግሞ ቀጥታ ወዴት ነው የሚያስገባን? ወደ ብሔር ያስገባናል። የእሱን በቃ እሱን የሚያራምደውን የብሔር ቴዎሎጂ የብሔር አመለካከቱን ካልደገፍን ኢግኖር እንደረጋለን ማለት ነው። ለምንድነው ይሄ የሚሆነው? ይሄ መሆን የለበትም። አንድ ሰው በራሱ ጭንቅላት ኖሮት የሚንቀሳቀስ ሰው ለምን በእኔ አእምሮ አልተመራም ብለህ፣ ለምን የኔን ሃይማኖት አላምንም ብለህ፣ ለምን የኔ ብሔር ተወላጅ አይደለም ብለህ አንድን ሰው ልታገለው አይገባም። ስለዚህ የሰው ልጅ ተቻችሎና ተከባብሮ አብሮ በሰላም መኖር የሚችለው ሰው በመሆኑ ብቻ ነው። ሰው በመሆኑ ብቻ ከሰው ጋር አብረን መኖር አለብን እንጂ እንትን ካወጣህለት ደረጃ ካወጣህለት እንደዚህ እኔ አንተን ልወድህ የምችለው ልደግፍ የምችለው የኔን ይሄን ነገር ስትደግፍ ነው። እኔ አንተን ልረዳህ የምችለው ለኔ ይሄንን ስታደርግ ነው። ይሄ ስታሽቃብጥልኝ ስታጎበድድልኝ ነው አይነት ነገር መሆን የለበትም። ስለ ብዙ ቦታዎች ብዙ ነገሮች ይነገራሉ እና ይሄ ነገር አግባብ አይደለም። በቃ ሰውን ለመርዳትም ሆነ ለመጉዳት ምክንያት መፈለግ መቻል የለብንም። በቃ ሰውን ከረዳ በሰውነቱ መርዳት ነው። ሰውን ካረዳ አለመርዳት ነው። ምንም ችግር የለውም። ሰውን የሚያኖር ፈጣሪ እንጂ ሰው አይደለም። ሰው ምክንያት ነው። ሰው ምክንያት ነው የሚሆነው። አንድን ሰው በቃ እንድትረዳው ፈጣሪ አንተን ምክንያት ያደርግሃል እንጂ ግዴታ አንተ ብቻ አይደለም የምትረዳው። ሌላም ሰው ሊረዳው ይችል ነበር። ሌላም ሰው ያንን ነገር ሊያደርግለት ይችል ነበር እና የሚኖረው ደግሞ የትኛውም ሰው የአርባ ቀን እድሉን ነው። የአርባ ቀን እድሉን ይኖራል። ስለዚህ ብዙም የሆነ ጠፍጥፈህ እንደሰራኸው አይነት አመለካከት ሊኖርህ አይገባም። 30 አመት 40 አመት 50 አመት 60 አመት ሙሉ በራሱ ኑሮ የኖረ ሰው ዛሬ ተነስተህ የሆነች ጉዳዮችን ስላደረግክ ብቻ የሆነ ነገር ስላደረክለት ብቻ በአንተ ቁጥጥር ስር መሆን አለበት ብለህ ማሰብ የለብህም እና በሃይማኖቱም ደረጃ ስንነሳ የትኛውም ሰው ጭንቅላት እስካለው ድረስ የፈለገውን ሃይማኖት ማመን የፈለገበት ቦታ የመኖር የመንቀሳቀስ መብቱ ግላዊ ነው። ግላዊ ስለሆነ በግል መብቱ ላይ ብዙ ጣልቃ ባይገባበት መልካም ነው እላለሁኝ። አንድ ሰው ነፃ ሆኖ መኖር አለበት። ነፃ ሆኖ መኖር አለበት ሲባል ምን ማለት ነው? በቃ የፈለገውን መናገር፣ የፈለገበት ቦታ መሄድ፣ የፈለገውን መብላት። በቃ ሁለት ሆነህ አብረህ የምትበላ ከሆነ አንተ ፍርፍር መብላት ከፈለክ እሱ እንቁላል ከሆነ መብላት የፈለገው ይብላ በቃ። ምክንያቱም እኔና አንተ አብረን ስለምንበላ ግዴታ ሁለት ፍርፍር ይሁን ብለህ እንትን ማለት የለብህም የሚለውን ሀሳብ እንድትወስዱን ለማድረግ ነው። የምሰሚው አካል ነኝ። የዛሬው ወጋችን እንግዲህ ሁሉም ሰው የራሱ አእምሮ አለው። በራሱ አእምሮ እንዲጠቀም መፍቀድ አለብን የሚለውን ነው እያየን ያለነው። አብራችሁን ቆዩ፣ እንቀጥላለን።
እስቲ ዛሬ አዲስ ቻሌንጅ እንፍጠርና ስለ ሰው ልጅ አመለካከት እናንተ ምን አይነት ሀሳብ ምን አይነት ድጋፍ አላችሁ? ይህንንስ ሀሳብ እንዴት ታዩታላችሁ? የሚለውን ነገር አስተያየት ስጡበት። እስቲ አስተያየት ስጡበትና እንደገና ደግሞ ወደፊት አዳዲስ ሀሳቦችን እያነሳን እንነጋገራለን። በምን ጉዳይ ላይ ብናወራ ብንነጋገር ለእናንተ ጠቃሚ የሆኑ ሀሳቦችን ማግኘት ትችላላችሁ የሚለውን ከዛ አኳያ እናንተ ፍላጎታችሁን አሳዩ። ሁለተኛ ነገር ደግሞ እስቲ ይሄ እንትን ዩቲዩብ ቻናል ሞኔታይዝ አላረገም። ሞኔታይዝ እንግዲህ ለማድረግ እንትን ሰብስክራይቡ ሞልቷል። ያው 1000 ሰብስክራይብ ነው የሚለው ይሄ 1200 ምናምን አልፏልና ሞኔታይዝ ለማድረግ የቀረው ዋች አወር ነው። ዋች አወሪው እንዲሞላልኝ ቪዲዮዎቼን ያው ቢያምሩም ባያምሩም ደስ ቢሉም ደስ ባይሉም ቢያስተምሩም ባያስተምሩም ለሰዎች ሼር አድርጉልኝ። ቪዲዮዎቼን በማየት ዋች አወሬ እንዲሞላ አድርጉልኝ። ይሄንን ከእናንተ የምጠይቀው ድጋፍ ነው። ስላዳመጣችሁኝ ስላያችሁልኝ ይሄን ቪዲዮ በጣም አመሰግናለሁ። እምነት ሰሚኑ አካሉ ነኝ። ይመቻችሁ።